G20 ወይም 20ዎቹ የበለጸጉ ሀገራት በመባል የሚታወቁት የዓለማችንን 90% የምርት እድገት እንደሚሸፍኑ ይታመናል። የኢኮኖሚ አቅማቸውም በፖለቲካውና መሰል ዘርፎች ላይ ሳይቀር የአንበሳውን ድርሻ እንዲጫወቱ የሚያስችል ጡንቻ እንዲያፈረጥሙ አስችሏቸዋል። ለዘጠነኛ ጊዜባ አስተናጋጅ ሀገር አውስትራሊያ ስትሆን በከተማ ደረጃ ደግሞ የኩዊንስላንድ ግዛቷ ዋና ከተማ ብሪዝበን ነበረች። ከኖቬምበር 15 እስከ 16 በደቡባዊ የከተማዋ ክፍል በሚገኘው ብሪዝበን ኮንቬንሽን ኤንድ ኤግዚቢሽን ሴንተር የተካሄደው ይህ ስብሰባ ከዚህ በፊት በከተማዋ ታይቶ በማይታወቅና እጅግ ከፍተኛ የተባለለት የፖሊስ ጥበቃ ተሰማርቶ ነበር። ከዚህ ስብሰባ ጋር ተያይዞ በከተማዋ የተገኙት 4000 እንግዶችንና 2500 የሚዲያ ሰዎችን ለማስተናገድ ዝግጅቱ ቀደም ብሎ ተከናውኗል። ትንሽ ስላስተናጋጇ አውስትራሊያ የአውሮፓ በተለይም የእንግሊዝ ዝርያ ያላቸው ነጭ ሰፋሪዎች አውስትራሊያ ከመስፈራቸው በፊት አቦርጂንስና ቶሬስ አይላንድ ህዝቦች አብዛኛው የአውስትራሊያን ክፍል መኖሪያቸው አድርገው እንደነበረ አርኪኦሎጂካዊና ሌሎች የሳይንሳዊ የምርምር ውጤት መረጃዎች ይጠቁማሉ። የተለያየ አኗኗር ዘይቤ በነበራቸው በእነዚህ ማህበረሰቦች ውስጥ ከ100 በላይ ቋንቋዎች ይነገርባቸውም ነበር። በተለይም ማህበራዊ መስተጋብራቸውና ባህላቸው ከመሬትና ከተፈጥሮ ጋር እጅጉን የጠበቀ ቁርኝነት ያለውና ከዚያም ነጸብራቅ መሆኑ ይመሰክርለታል። እነዚህ ነባር ህዝቦች በወቅቱ ከእስያና ከኦሽኒክ የባህር ላይ ነጋዴዎች ጋር የጠበቀ ግንኙነት ያደርጉ እንደነበርም ታውቋል። ከ15ኛው ክፍለ ዘመን ጀምሮ በርካታ የአውሮፓ ሀገራት አሳሾች አውስትራሊያን በተደጋጋሚ እየቃኙ ሲሄዱ ቆይተው በ1770 ካፒቴን ኩክ አውስትራሊያ እንደረገጠ ወዲያው ለብሪቲሽ መንግስት ግኝቱን አሳወቀ። የብሪቲሽ መንግስት እስረኞችን በግዞት ማቆያነት ለመጠቀም በመወሰን በ11 መርከቦች ወደ 1500 የሚጠጋ ህዝብ ከዚህ ውስጥ ግማሽ ያህሉ ፍርደኛ ነው እንዲጋዝ ተደርጎ በጃንዋሪ 26 1788 ሲድኒ ሃርቦር ደርሰዋል። ይህ ታሪካዊ ክስተት የዛሬው አውስትራሊያ የመወለድ ጽንስ ጅማሮ መሆኑ ነው። ቀኑም ዛሬ ድረስ በየአመቱ የአውስትራሊያን ቀን በመባል ይከበራል። በ1788 ዓመተ ምህረት የተጀመረው ሰዎችን በግዞት ወደዚች ምድር መላክ ቀጥሎ ቆይቶ በ1868 እንዲታገድ የታላቁ እንግሊዝ መንግስት ውሳኔ አሳለፈ። እንግዲህ በእነዚህ አመታት ውስጥ በጠቅላላው ወደ 160 ወንዶችና ሴት ፍርደኞች ወደ አውስትራሊያ ተግዘዋል ማለት ነው። ነፃ ስደተኞች ማለትም ግዞተኛ ያልሆኑ ሰዎች ለመጀመሪያ ጊዜ በ1790ዎቹ ውስጥ ግዞተኞችን የተቀላቀሏቸው ሲሆን በ1850ዎቹ የተስፋፋው የጥጥ ኢንዱስትሪና የወርቅ ማዕድን መገኘት በርካታ ሰፋሪዎች ወደ አውስትራሊያ እንዲያቀኑ አድርጓቸዋል። የመሬቱ ስፋት ግብርናን ማዕድንና ንግድን መሰረት ያደረገ ሀብትና የሰው ኃይል እጥረት ተደማምረው አውስትራሊያን ኤላንድ ኦፍ ኦፖርቹኒቲ እንድትሆን አስቻሏት። ይሁን እንጂ ነባር አውስትራሊያኑ ማለትም አቦርጂንሶችና የቶሬስ አይላንደርሶች በሞት በህመም በመፈናቀልና ይዞታቸውን በመነጠቅ ያኗኗር ዘይቤያቸው በመታወኩ ለከፍተኛ ቀውስ ተዳርገው ቆይተዋል። ዛሬም ድረስ ለኑሮ ምቹ ባልሆኑና የጤናና መሰል ተቋማት ባልተሟላባቸው የመኖሪያ ስፍራዎች ኑሯቸውን ይገፋሉ። ይህና መሰል ታሪካዊ ክስተቶች ተደማምረው ነበር ህዝቦቹን የእኩልነት ጥያቄን አንግበው በአውስትራሊያ አደባባዮች አዘውትረው ይጎበኙ ዘንድ ግድ ያሏቸው። በተመሳሳይ ሁኔታ ከእናት ሀገር ኢትዮጵያ የደህንነትና መሰል ሰው ሰራሽ ችግሩ የተገዶ በመሰደድ በመላው ዓለም ተበትኖ የሚኖረው ትውልደ ኢትዮጵያዊም ላለፉት ከሁለት አስርት ዓመታት በላይ በሀገሪቷ ውስጥ ለተንሰራፋው ዘረኝነት፣ አምባገነንነት፣ ሙስና፣ በስልጣን መባለግ፣ ግዙፍ የሰብአዊ መብት ጥሰቶችና በገዢው ቡድን በሚፈጸሙ መሰል ኢሰብአዊ ድርጊቶች እንቅልፍ እየነሳው ፍትህ ወዴት አለሽ በማለት የሚኖርባቸው ሀገራት አደባባዮች ላይ መታየት ከጀመረ ከረምረም ብሏል። ኢትዮጵያ እንደ ሀገር ለህዝቦቿ የፍሳህና የብልጽግና ጎጆ ከመሆን ይልቅ ወደ መከራና ሰቆቃ መጎሪያነት ተቀይራለች። ይህም ሁኔታ ህዝቦቿ የህይወት መስዋዕትነትን የሚያስከፍል ቢሆንም እንኳን የትኛውንም ከሀገር የማምለጫ መንገድ ለመጠቀም ሁለቴ እንኳን ለማሰብ ለራሳቸው እድል እንዳይሰጡ አድርጓቸዋል።
ይህ የሀገሪቷን መጻኢ እድል ያጨለመ ሂደት መቆሚያው የት ሊሆን እንደሚችል ለሀገር ወዳድ ኢትዮጵያውያን የተሰወረ አይደለም። ከጎረቤት ሶማሊያ አንስቶ የበርካታ ሀገራትን ታሪክ ጥሩ ምሳሌያቸው ነውና ለዚህም ነው እያወቁም ይሁን ባለማወቅ ለእንደዚህ አይነት ታሪካዊ ወንጀል ድርጊት ጋር ተባባሪ የሆኑ ሀገራትን ለዜጎቻቸውና ለሚዲያ ከማጋለጥ አንስቶ ሀገራቱ ከድርጊቶቻቸው እንዲቆጠቡ በመጠየቅ የሚተጉት። ይህንን የጂ20 ስብሰባ ታሪካዊ አጋጣሚ በመጠቀም ድምጹ ታፍኖ ላለው ወገኑ ድምጽ ለመሆን በማሰብ በተለያዩ የአውስትራሊያ ግዛቶች የሚኖሩ ትውልደ ኢትዮጵያውያንም አካባቢው ርቀት ሳይገድባቸው የኑሮ ውጣ ውረዱ ሳያዘናጋቸው ቴክኖሎጂን በመጠቀም ማስታወቂያ በኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ከማስነገር አንስቶ ያለውን ቅድመ ዝግጅታቸውን አጠናቀው ጊዜውን በመጠባበቅ ላይ ነበሩ። ስብሰባው ከሚካሄድበት ዕለት ዋዜማ በሰላማዊ ሰልፉ የሚሳተፉ ኢትዮጵያውያን የትራንስፖርትና መሰል ወጪያቸውን በራሳቸው በመሸፈን ከ2000 ኪሎ ሜትሮች በላይ በማቋረጥ ብሪዝበን ከተማ ገቡ። በከተማዋ ነዋሪ የሆኑ ኢትዮጵያውያንም ከአውሮፕላን ጣቢያ ከመቀበል ጀምሮ ወደ ተዘጋጀላቸው ማረፊያዎች በማድረስ ለመስተንግዶ ደፋ ቀና ሲሉ አመሹ። ቅዳሜ ኖቬምበር 15 2014 ማለዳ ኢትዮጵያውያኑ እንግዶቻቸውን በመያዝ ወደ ቀጠሯቸው ስፍራ ወደ ሆነው ዌስት ብሪዝበን ኮርነል ኦፍ ረሰልስ ስትሬት ኤንድ ኤድመንስተን ስትሬት አቀኑ። ገና በማለዳው ነበር ስብሰባው የሚካሄድበት ስፍራ ልዩ ልዩ ጥያቄዎችን ባነገቡ የመብት ተሟጋቾችና የሚዲያ ሰዎች መሞላት የጀመረው። ይሁን እንጂ በስፍራው በልዩ ህብረ ቀለማማ ሰንደቅ ዓላማ ደምቆ በመታየት ኢትዮጵያውያኑን የሚያክል አልነበረም። በነፍስ ወከፍ ካነገቡት የኢትዮጵያ ሰንደቅ ዓላማ በተጨማሪ የበርካታ ተመልካቾችንና የሚዲያ ሰዎችን አይን ያዘው በሀገሪቷ ውስጥ እጅግ ሰቅጣጭ በሆነ ሁኔታ የተፈጸሙት ግድያዎችና የህሊና እስረኞችን የሚያሳዩ ፖስተሮች ነበሩ። ከዚህ ጎን ለጎን ኢትዮጵያ ውስጥ የተፈጸመ ስላለው መንግስታዊ ወንጀልና የሰብአዊ መብት ጥሰት የሚያብራራ በጽሁፍ የተዘጋጀ በራሪ ወረቀት ለመገናኛ ብዙሃን ሰዎችና በአካባቢው ለነበሩ ሰዎች በማደል ግንዛቤ የማስጨበጥ ስራ በሰልፈኞቹ ሲሰራ ቆይቷል። ይህም ሁኔታ የበርካቶችን ቁጣ በመቀስቀስ ኢትዮጵያውያኑን ለመቀላቀልና በኢትዮጵያ ውስጥ እየተፈጸመ ላለው መጠነ ሰፊ ወንጀል እጃቸው ያለበት ሁሉ በጋራ እንዲያወግዙ አነሳስቷቸዋል። በተለይም አቦርጂንስ በመባል የሚታወቁት የአውስትራሊያ ነባር ህዝቦች የኢትዮጵያውያኑን ህመም በመጋራት ከኢትዮጵያውያን ሰልፈኞች ጋር በጋራ በምሬትና በእልህ ጭምር ነበር አጋርነታቸውን ያሳዩት። የሃይማኖት አባቶች ጭምር በተሳተፉበት በዚህ ደማቅ የተቃውሞ ሰልፍ ከተሳተፉት ውስጥ አንዳንዶቹ እንዲህ ብለውኝ ነበር። በቅድሚያ አባታችን ለቃለ መጠይቅ ፈቃደኛ ስለሆኑ ይስጥልኝ ራስዎን ያስተዋውቁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን ሆይ ሀገራችን ኢትዮጵያን ህዝባችን ሁሉ ካለበት መከራ እንድታወጣልን እንለምንሃለን። እኛ ያላንተ መጠጊያ ያላንተ መዳኛ የለንምና አሁንም ያንተን ስም ይዘን ባንተ ስም እየተዋጋን መከራችን ሁሉ ሸክማችን ሁሉ እግዚአብሔር አምላክ ሆይ እንድታስወግድልን እንለምንሃለን። ከዚህ ለመገኘት ያነሳሳኝ ሁኔታ የኢትዮጵያዊነት ጉዳይ እኔንም ያገባኛል ስለምል ውስጤም ስለሚቃጠል ምንም በህሊና በሐሳብ እዚያ እንኖር እንጂ በህሊና ውስጣችን እየተቃጠለ የህዝባችን የሀገራችን መከራ እነሆ በዚህ ዘመን ዓለም አንድ መንደር ሆና እያለ ነገር ግን እኔ እየሰማሁኝ እያየሁኝ በተለይ ኢሳት የሚባለው ሚዲያ ለሀገራችን ለኢትዮጵያ ታላቅ ሐዋርያ ሆኖ የሚገኝ ስለሆነ እግዚአብሔር አምላክ እንደዚህ አይነቶችን ሚዲያዎች ስለፈጠረልን እግዚአብሔር እናመሰግናለን። ነገር ግን በዚህ አይነት መድረክ ሳንጠቀምበት ሳንሰራበት ይህ ጉዳይ ቢያልፍ በእውነት ታሪክም እግዚአብሔርም ይጠይቁናል። መከራ ያልፋን። ነገር ግን መከራው ሲያልፍ ታሪክ ለመናገር አንደበታችን እንዳይታሰር ይህንን መከራ ከወገናችን ከህዝባችን ለማስወገድ ባለን አቅምና በተለይ አምላካችን እግዚአብሔርን ይዘን ብንዋጋው ይህ መከራ ዘመኑ አጭር ሊሆን ይችላል። ነገር ግን እየሰማን እንዳልሰማን ሆነን ብንቀመጥ የዚህ መከራ የዚህ ታሪክ ተጠያቂዎች እኛ መሆናችን አንዘንጋ እና እኔ በዚህ ቦታ ስመጣ የጠበቅኩት ከዚህ በላይ ነው።
ነገር ግን ይህም ያለውም ህዝብ እግዚአብሔር ይዞ ከተሰለፈ እግዚአብሔር እንደሚረዳው ስለማመን እኔም ከወገኖቼ እኔም ከህዝቦቼ ጎን አብሬ ቆሜ አንዳንዶች ቤተክርስቲያን ለምን እንደዚህ አይነት ነገር ታደርጋለች እያሉ ይተቻሉ። ይህ የማስነፊያ ዘዴያቸው እንጂ እንዳውም ቤተክርስቲያን ለመከረኞች ለተቸገሩት ለድሆቹ መከራ ለበዛባቸው ቀድማ መገኘት ያለባት ቤተክርስቲያን ናት ብዬ አምናለሁ። ለዚህም ነው ከይቀደምም ቢሆን ቤተክርስቲያን በአድዋ ዘመቻ ሲነገር ቅዱስ ጊዮርጊስን ይዘው እንደዘመቱ አባቶቻችን ታላቅ ድል እንደተጎናጸፉ አምናለሁ። ስለዚህ የነኛ አባቶች መንገድ መልካም መንገድ ስለሆነ ነፃነትን ስላመጣ እግዚአብሔር ነፃ ያወጣታን ያችን ሀገር ብዬ ስለማመን አሁንም ቢሆን እግዚአብሔር ነው እንጂ ያቆያት እንደነሱ አሰራርና እንደነሱ አካሄድ ቢኖር ይቻ ሀገር እስካሁን ድረስ አልነበረችም። አሁንም ይቻ ሀገር ትቀጥላለች። መከራ ያልፋን። እግዚአብሔር ህዝባችን ይጠብቃን። ይህን ያህል ህዝብ ብቻ አልነበረም የጠበቁት። ነገር ግን ያለውም ህዝብ በትክክል ከጮህና ከሰራ የተናገረውን እያንዳንዱ በተግባር ካደረገ እግዚአብሔር ለኢትዮጵያ ምህረት ያመጣን ብዬ አላምንም። በእግዚአብሔር ታላቅ ተስፋ ስላለኝ አሁንም ወደፊትም እግዚአብሔር ያችን ሀገር ይጠብቃን። በተለይ እንደዚህ እግዚአብሔር ይህንን ሚዲያ ስለፈጠረልን ይህ ሚዲያ እንደ ወንጌል ይህ ሚዲያ እውነት ተናጋሪ ሆኖ ለሀገራችን ለወገናችን ስለቆመልን እግዚአብሔር ነው ይህንንም የፈጠረ። ወደፊትም የበለጠ እንዲሰራ እግዚአብሔር ያግዘን። በዚህ እየተጠቀምን እግዚአብሔርን እያመለክን ወደ እግዚአብሔር እየጮህን እግዚአብሔር መልስ እንዲሰጠን መልካም ፈቃድ ይሁንልን። አንዳንድ ሰዎች የሃይማኖት አባቶች ሰዎችን እንዲጸልዩ ማበረታታት ነው ይላሉ እና እንደዚህ አደባባይ ወጥቶ መጮሁ ድምጽ ማሰማቱ ምንድነው የሚጠቅመው? የአደባባይ ጩኸት ምን ይጠቅማል ብለው ያስባሉ እንደ ሃይማኖት አባት? እንግዲህ እንደ ሃይማኖት አባት እንግዲህ እውነት እስከተናገረ ድረስ አጋጣሚውን ተጠቅሞ እውነትን መናገር አስመስሎ አለመኖር ነው እንጂ እስራኤላውያን ቅድም እንደተናገርኩት የኢያሪኮን ራሱ ታላቁ ነብይ ሙሴ እንኳን በፈርዖን ቤት እንዳሁኑ አሁን አንዳንዶች ሰዎች እንደምናያቸው አንዳንድ ጥቅማቸው ተከብሮላቸው ሆዳቸው ሞልቶ መኖር ስለሚፈልጉ ዝም ያሏል። ሙሴ ግን ከዚህም በላይ ተሟልቶለት በሁሉ ነገር ተሹሞ ሳለ አይ ወገኖቼ እስራኤላውያን እየተሰቃዩ እኔ ከዚህ ቢደላኝ አያስፈልገኝም ብሎ እንግዲህ ሙሴ ለእምነት መሰረት ነው። የእስራኤልን ሕዝብ ሲመራ የነበረ የሃይማኖት አባት ነው። እሱ እንኳን ሙሴን ፈርዖንን ተቃውሞ ነው የወጣው። ስለዚህ በጸሎት ማበረታታት ሲባል እንደው ለመስነፍ ምክንያት ካልሆነ አደባባይ ሁሉም ምድር የእግዚአብሔር ምድር ነው። እውነተኛውን ነገር እየተናገሩ ራሔል እንኳን ልጆቿ ሲሞቱ ሀሎኑ አምላክ በሰማይ አዶናይ በሰማይ ብላ ነው የተናገረችው። ራሔል እንባዋን ወደ ሰማይ ስትረጭ ነው የራሔል እንባ ነው መልስ። እኔም እዚህ በዚህ አደባባይ የምመጣው እንባዬን ለመርጨት የማቀውን እውነት ለመመስከር ነውና እውነትን እስከተናገርኩ ድረስ እውነት ራሱ ጸሎት ነው። እውነትን መናገር ለህዝብ ለተደገፋ ህዝብ መመስከር ራሱ ጸሎት ነው። ዝም ብሎ ምክንያት እያደረጉ ለመስነፍ ካልሆነ በስተቀር በያለንበትም በጸሎትም እግዚአብሔርን እንጠይቃለን፣ የምናየውን እንናገራለን፣ የሰማነውም ደግሞ እንመሰክራለን። ስለዚህ የሃይማኖት አባት እንደዚህ ያደርግም ለመዋሸት ካልሆነ በስተቀር እንደውም ቀድሞ መገኘት ያለበት የሃይማኖት አባት ነው። እውነቱን ያየውን ነው አስመስሎ ሳይሆን በጥላቻ ሳይሆን ያለውን ግፍ እያየነው አለ እንዴ። በፊት ለፊታችን ያሉት ወገኖቻችን እኮ እንደኛ ሰዎች ናቸው። ዝም ማለት ይችላሉ። ዝም አንልም ብለው ነው እንደ ሙሴ ይሄንን የተናገሩት። ስለዚህ ጸሎት አስፈላጊ ነው። የእግዚአብሔር ስም አስፈላጊ ነው። እግዚአብሔርን ስም እየጠራን ከህዝብ ጋር ከወገን ጋር እየዞርን እስራኤላውያን እንደዚህ እንደኛ 7 ጊዜ ጮኸው ነው በሰባተኛው የኢያሪኮ ግንብ ተነዶላቸው ሀገራቸው እስራኤልን የወረሱት። የኛም ከእስራኤል የተለየ ታሪክ የለንም። እስራኤል እኮ ጥሩ ምሳሌዎች ናቸው። በደንብ ሰርተው መከራቸውን አልፎ ዛሬ እነሆ ያሉበትን እናውቃለን። ስለዚህ ምንም ስንፍና ካልሆነ በስተቀር እግዚአብሔር ነው። ወደ እግዚአብሔር መጮህ አለብን። እግዚአብሔርም ካልሰራን ካልጮህን ዝም ሊለን ይችላል። አያውቀውም ማለት አይደለም፣ ግን የኛን ስራ የኛን እንቅስቃሴ ስለሚፈልግ ባገኘነው አጋጣሚ ሁሉ እውነትን እየተናገርን ለእውነት እየመሰከርን ለህዝባችን ለሀገራችን እንናገራለን። እግዚአብሔር ያግዘን። እንግዲህ ይህን ቃለ መጠይቅ በኢሳት የሚከታተሉ ኢትዮጵያውያን በመላው ዓለም አሉ፣ ሀገር ቤት ያሉና ለእነሱ የሚያስተላልፉ እንግዲህ ይህን እየሰማችሁ ዝም ማለት በእውነት የእዳው ተጠያቂው ናቸው። በምንችለው አቅም በሚፈቅደው ሁሉ ነገር ሁላችንም መሳተፍ አለብን። ይሄ መድረክ ታላቅ መድረክ ነው። በዚህ ተጠቅመን ያየነውን ለመናገር አቅማችን በፈቀደ ዝም ብለን የሳትራት እንሆን ሳይሆን አግባብ ባለው መልኩ መግለጽ መቻል አለብን።
ይሄ ጥሩ እድል ነው። በዚህ እድል እግዚአብሔርን ዋናው በጣም ታላቅ ሸክም ስለሆነ ይህን ሸክም ልናወርደው የምንችለው እግዚአብሔር ከኛ ጋር ከሆነ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው። እኛ በዚህ ሰዓት እነሆ በጣም ሸክም ከብዶብናል። ሸክሙም የመከራ ሸክም ነው። ይህን መከራ እግዚአብሔር ስለሚያስወግድልን ክርስትናው በክርስትናው ሌላውም ሃይማኖት እንደየሃይማኖቱ ምንም ከእግዚአብሔር ውጭ የሚያመልክ አለ ብዬ በኢትዮጵያ ምድር ስለማላስብ የተለያየ ሃይማኖት ሊኖረን ይችላል። ግን አምላካችን እግዚአብሔር መሆኑን ስለምናቅ ምድሯ ራሷ የእግዚአብሔር ምድር ስለሆነች በሃይማኖት እግዚአብሔርን እየለመን እንደየእምነታችን ሸክማችን እንዲወርድልን ሁላችሁም ይህን እድል ተጠቅማችሁ እያያችሁ እያገናዘባችሁ ለሀገራችሁ፣ ለወገናችሁ፣ ለታሪካችሁ እንድትሰሩ አደራ እላለሁኝ። እኔም በዚህ ሚዲያ በማየው በጣም ተደስቻለሁኝ። ይሄ እንደውም የሰባክያኑን የወንጌላውያኑን የሃይማኖት ሰዎችን ስራ እየሰራ ያለ ነው። እግዚአብሔር በእምነት አጽንቶ የሃይማኖት ሀገር የስነ ምግባር ሀገር ነችና ይህን አዚም እግዚአብሔር ከኛ እንዲያስወግድልን ምንም አይነት መሽኮርመም እንዳይኖር በሀገር ደረጃ ላይ ምንም አይነት ይሉንታ እንዳይኖረን እውነቱን እንድንናገር እግዚአብሔር ያግዘን። ሁላችንም ይህን እድል እንድንጠቀምበት እግዚአብሔር ያግዘን። እሺ እግዚአብሔር ይስጥልን። በቅድሚያ ራስን አስተዋውቀን። ስሜ አቡላ ኡባንግ ይባላለሁ። የመጣሁት ደግሞ ከሲድኒ ነው። በዚህ ሰላማዊ ሰልፍ ላይ ለመሳተፍ። በግልህ ነው የመጣኸው ወይስ ወክለህ የመጣኸው አካል አለ? እኔ የመጣው በግልም ይሆናል። ምክንያቱም እያንዳንዱ ኢትዮጵያዊ ኃላፊነት አለበት። እያንዳንዱ ኢትዮጵያዊ በአገር ቤት ላለው ችግርና በህዝብ ላይ እየደረሰ ያለው ስቆቃ እያንዳንዱ ኢትዮጵያዊ ኃላፊነት አለበት። ያን ኃላፊነት አለብኝ። በሁለተኛ ደረጃ ደግሞ በጋምቤላ ላይ እየተፈጸመ ያለው የሰብአዊ መብት ረገጣ እና በኢትዮጵያ ውስጥም ያለው የሰብአዊ መብት ረገጣ በጣም ከፍተኛ ደረጃ ላይ በደረሰበት በአሁኑ ሰዓት ዝም የምንልበት ደረጃ አለልንም ያለ ነው። ስለዚህ እኔ በግል ደረጃ ነው የመጣው። እንደገና ደግሞ በኢትዮጵያዊነቴ ድምፅን ለማሰማት ነው እዚህ የመጣው። እንግዲህ G20 ስብሰባ ነው። ኢትዮጵያ የዚህ ግሩፕ አካል አይደለችም። ይሄ የG20 ስብሰባ ነው። ስለዚህ ምንድነው አስፈላጊነቱ ብለህ የምታምነው? ኢትዮጵያ የዚህ ስብሰባ አባል ባትሆንም የG20 አባል ባትሆንም ከG20 ብዙ ድጋፍ ታገኛለች። ለምሳሌ ያክል ዴቪድ ካምሩን በዚህ ስብሰባ ላይ ያለ G20 አባል ነው እና ዴቪድ ካምሩን ለኢትዮጵያ እየሰጠው ለኢህአዴግ መንግስት እየሰጠው ያለው የፋይናንስ እና የገንዘብ የማቴሪያል ድጋፍ ህዝባችን የሚጨፋጨፍበት፣ ህዝባችን ስቆቃውን የሚያይበት፣ የሰብአዊ መብት ረገጣ የሚካድበት ገንዘብ ነው እና በዚህ ላይ ድምጻችን ለዴቪድ ካምሩንና ለG20 አባላት ማሰማት መቻል አለበት። እየሰጡት ያለው እርዳታ እንዲያቆሙ። ምክንያቱም ያ መንግስት ሳይሆን ህዝብ እየጨፈጨፈ፣ ህዝብ እየገደለ፣ ህዝብ እያለያየ፣ ህዝብ እየሰደደ ያለ መንግስት ነው። ስለዚህ ለዛ መንግስት ድጋፋቸውን እንዲያቆሙ፣ ድምጻችን እንዲያሰሙ። ኦባማም አለ የአሜሪካ መንግስት ፕሬዝዳንት ነው እና ለኢትዮጵያ መንግስትም ድጋፍ ይሰጣል እና ድጋፉ በትክክል ለኢትዮጵያ ህዝብ የሚደርስ ድጋፍ ሳይሆን እነዚህ አምባገነን የመንግስት ተወካዮች የራሳቸው የፖለቲካ ዓላማ የሚያራምዱበትና ህዝብ የሚጨፈጭፍበት ድጋፍ ነው እየተሰጣቸው ያለው እና ይሄ እንዲቆም ነው እኛ የምንፈልገው። ጥያቄያችን የኢትዮጵያ ህዝብ ድምጽ እንዲሰሙ፣ የኢትዮጵያ ህዝብ ኢሮሮ እንዲሰሙ ለማሰማት ነው። በአጠቃላይ ኢትዮጵያ ውስጥ ዲሞክራሲ የለም ስትል ምንድነው ማስረጃ? ኢትዮጵያ ውስጥ ዲሞክራሲ የለም ስትል ምንድነው ማስረጃ? በኢትዮጵያ ውስጥ ዲሞክራሲ የለም በምንልበት ጊዜ ብዙ ማስረጃዎች አሉ። ለምሳሌ አንድ ምርጫ ነው። የአንድ ዲሞክራሲያዊ መንግስት ይዘትና ቫልዩ ነፃና ፍትሃዊ ዲሞክራሲያዊ የሆነ ምርጫ ማካሄድ መቻል ነው። ኢህአዴግ ስልጣን ከጨበጠበት ጊዜ ጀምሮ ምንም ፍትሃዊና ዲሞክራሲያዊ ምርጫ በአገሪቱ ተካሂዶ አይታወቅም።
ጋዜጠኞች እየታሰሩ ዲሞክራሲ ነው? ምክንያቱም ጋዜጠኞች የሚሰሩት ስራ በአጠቃላይ የመንግስትን ደካማ ጎኖች መንግስት ማስተካከል የሚገባቸው ነገሮች የህዝብን ትርታ እያዳመጡ ለህዝብ መልእክት የሚያስተላልፉ ድርጅቶች ናቸው። በየትም ዲሞክራሲያዊ መንግስት ውስጥ አገር ውስጥ ፍሪ የጋዜጠኝነት ነጻነት መኖር አለ። በኢትዮጵያ ግን ይሄ የለም። ጋዜጠኞች እየሰደዱ ናቸው በአገሪቱ። በሁለተኛ ደረጃ የፖለቲካ ድርጅት መሪዎች እየታሰሩ ናቸው። እና ይህ ሁሉ ሰብአዊ መብት ረገጣ በሚካሄድበት ሀገር ዲሞክራሲ አለ ብሎ መናገር ይከብዳል። አምባገነን መንግስት ነው ኢትዮጵያ ውስጥ ያለው። እስቲ እንግዲህ አንተ ቃለ መጠይቅ በኢሳት ቴሌቪዥንና ሬዲዮ ይተላለፋልና ይሄን ለሚመለከቱ ኢትዮጵያውያን በሀገር ውስጥም በውጭም ለሚኖሩ ምንድነው የምታስተላልፈው መልእክት? ባጭሩ ለኢትዮጵያውያን የማስተላልፈው መልእክት ቢኖር አሁን የአንድነት ጊዜ የሚፈልግበትና አንድነታችን የምናጠናክርበት ወቅት ነው። ወቅቱ የሰብአዊ መብት ረገጣ በአገራችን በጣም ስር የሰደደበት ወቅት ነው እና ለዚህ ነገር ደግሞ እያንዳንዱ ኢትዮጵያዊ ለዚህ ነገር ደግሞ የኢትዮጵያ ብሔረሰቦች ባሉበት አካባቢ ባንድ ላይ መተባበር ባንድ ላይ መንቀሳቀስ በአገሪቱ እየደረሰ ያለው በደል በአገሪቱ ድምጽ የሌለው ህዝብ ድምጽ እንዲሆን አንድነታችን ማጠናከር መቻል አለብን። በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። አበባው ከበደ ባላለው ከሲድኒ ከተማ ነው የመጣሁት። በግልህ ነው ወይስ የምትወክለው ፖለቲካ ፓርቲ ወይም የምወክለው የፖለቲካ ፓርቲ የለኝም። ኢትዮጵያዊ ነኝ። በዛ ከተማ ነዋሪ ነው። ምንድነው እዚህ ተቃውሞ ሰልፍ ላይ ለመሳተፍ የፈለከው? ያው እንደሚታወቀው እንግዲህ በየአመቱ የጂ20 የሚባሉ በኢንዱስትሪ እና በኢኮኖሚ የበለጸጉ አገሮች በየአመቱ የሚያደርጉት ስብሰባ አለ። በዘንድሮ በአውስትራሊያ ውስጥ ኩዊንስላንድ ስቴት ብሪዝበን ከተማ ውስጥ ስለሚካሄድ ምንም እንኳን የ1000 ኪሎ ሜትር ርቀት ቢኖረውም እኔ ከምኖርበት አካባቢ በዚህ ቦታ ላይ ተገኝቼ ከኢትዮጵያውያን ወገኖቼ ጋራ ሆኜ ለነዚህ አገሮች መሪዎች የኢትዮጵያን የፖለቲካ ሁኔታ ለማስረዳት የኢትዮጵያ ውስጥ የሚካሄደውን የፍትህ የዲሞክራሲና የሰብአዊ መብት ረገጣ እና አጠቃላይ ግፍ በተመለከተ ለማስረዳት ነው። እነዚህም ሀገሮች በኢትዮጵያ ውስጥ ያለውን ለ23 ዓመት በብቸኝነት የኢትዮጵያን ሕዝብ ረግጦ የሚገዛውን ስርዓት በተለያየ መስክ እያገዙና እየረዱ እዚህ ደረጃ ድረስ እንዲደርሱ ያደረጉት ስለሆነ ይህንን አስገንዝበን ይሄ እርዳታቸውን በተለያየ መንገድ መርምረው ከዚህ እርዳታቸው እንዲታቀቡና የኢትዮጵያ ሕዝብ ጎን እንዲቆሙ ጥያቄ ለማቅረብ ነው የመጣ ነው። እንግዲህ እንዳየኸው ከተለያዩ ቦታ ሌሎች ሰዎችን መጥተዋልና ምንድነው እሱ እንዲህ ተሰባስቦ አንድ ላይ ድምጽ ማሰማት ምንድነው አሉታዊ አንድምታው? ምን ይሆናል ብለህ ታስባለህ? አንድምታው ኢትዮጵያውያን ስደተኞች በዓለም አካባቢ ኢትዮጵያውያን ስደተኞች በዓለም አካባቢ ተሰደዋል። አብዛኛው ኢትዮጵያዊ ኢትዮጵያ ውስጥ ባለው የፍትህ መታጣት እና በሰላም በዜግነቱ ለመኖር ያልተቻለበት ሁኔታ ስላለ ብዙ ኢትዮጵያውያን ሀገራቸውን ለቀው በተለያየ የዓለም ክፍል ይኖራሉ። እዚህ ከወጣን በኋላ ደግሞ የወገኖቻችን ስቃይ፣ አፈና፣ እረፍት የሚነሳን በመሆኑ የኢትዮጵያ ሕዝብ ደግሞ በአፋኝ ስርዓት ውስጥ የወደቀ ስለሆነ ብሶቱን ለመናገር የሚያስችለው አቅምም አጋጣሚም በፍጹም አልተገኘም። ስለዚህ እኛ ልጆቻቸው፣ ወንድሞቻቸውና እህቶቻቸው በሰላማዊና በዲሞክራሲ ሀገር ውስጥ እንደመኖራችን ይህንን ድምጽ ለማሰማትም መድረኩ ክፍት በመሆኑ የወገናችንን የሀገራችንን ጉዳይ የማስረዳት የዜግነት ኃላፊነት ስላለብን አንድነትን መመስረት ስላለብን ከዚህም በተጨማሪ ይህንን ድምጽ ለመሆንም የምንችልባቸው አጋጣሚዎች ሁሉ አሁን ደግሞ ኢትዮጵያ
ኢትዮጵያውያንን የቲፒኤልኤፍ መንግስት የህወሓት መራሹ መንግስት ኢትዮጵያውያንን በጉልበት ጸጥ ካስደረገ በኋላ ድምጽ የምንሆናቸው ኢትዮጵያውያንን በዓለም አቀፍ የተሰበሰብን ለማስቆም ኤምባሲዎች በማቋቋም እኛንም የተሰባሰብንባቸውን የኢትዮጵያ ተቋማት ሁሉ በቤተ ክርስቲያን በጸሎተ እምነት ቦታዎችና የኢትዮጵያ ኮሚኒቲ ማህበራትን ከፋፍሎ በመያዝ ተመሳሳይ የሆነ ያፈና ስርዓት በውጭም ለመመስረት ጥረት ላይ ነው ያለው። ይሄን እንከታተላለን። ስለዚህ ኢትዮጵያውያን ይሄን አጋጣሚም ተገናኝተን አንድነታችን ከምንጊዜውም የበለጠ አጠናክረን ለኢትዮጵያ ለመቆም እኛ በአንድነት እንድንቆምና ከዚህ ከፋፋይ ስርዓት ራሳችን እንዴት እንደምንታደግ የምንመክርበትም አጋጣሚ ነው። ይሄ ብዙ ጠቀሜታ ያለው መሰባሰብ ነው። ከምናቀርባቸው ጥያቄ ከነዚህ ታላላቅ መንግስታት መሪዎች ፊት ከምናቀርበው ጥያቄ ውጪ እኛም እንደዚሁ ተገናኝተን ወደፊት በተጠናከረ ሁኔታ በዓለምም አካባቢ ከተሰደዱ የቀሪ ኢትዮጵያውያን ወገኖቻችን ጋር የተቀናጀ ስራ እየሰራን ይህንን ስርዓት የምንታገልበት መንገድ ለማፈላለግ የሚያመች ሁኔታዎች ስላሉ ነው። እንግዲህ እኔም ሆነ ሌሎች ጓደኞቼ ወገኖች ከተለያየ አካባቢ የመጣ ነው። ይህን ፕሮግራም ለሚከታተሉ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ላሉ ምንድነው የምታስተላልፍላቸው መልእክት አለ? እንግዲህ የማስተላልፈው መልእክት ምንድን ነው? በሀገር ቤት ያሉ ኢትዮጵያውያን በምን አይነት አስጨናቂ ሁኔታ ላይ እንዳሉ የምንገነዘበው ነው። ይህ ስርዓት በጉልበትና በአፈና በደም ማፍሰስ ተጀምሮ የቀጠለ ስርዓት ነው። ርህራሄ የሌለው ጨካኝ ስርዓት በመሆኑ የኢትዮጵያ ሕዝብ ያደረጋቸው ትግሎች ሁሉ ውጤት ያገኘባቸውና የታፈነባቸው ሁኔታዎች አሉ። ይህም ሆኖ ግን ቆራጥ የሆኑ የኢትዮጵያ ልጆች በጋዜጠኝነት ሙያ በፖለቲካው መድረክ ብዙ እንቅስቃሴ እያደረጉ መስዋዕትነት እየከፈሉ በህይወት ያሉም እስር ቤት የወደቁም ፍትህ የተጓደለባቸው ሞልተዋል። በዚህ ሳይደናገጥ መታሰርና መገደል ሳይፈታው የኢትዮጵያ ሕዝብ አሁንም ቢሆን ነፃነቱንና ክብሩን እስኪያገኝ ድረስ ይህንን ስርዓት በተለያየ መንገድ መታገል የሚችልበትን ሁኔታ አጋጣሚ ሁሉ ከመጠቀም ወደ ኋላ እንዳይል ነው።
Supporting.
Our
በአውስትራሊያ ነዋሪ በሆኑ ኢትዮጵያውያን ዘንድ ታሪካዊ የተባለለት የተቃውሞ ሰልፍ ለበርካቶች ተሳታፊዎች የሞራል ስንቅ እንደሆናቸውና ወደፊትም በተጠናከረ መልኩ ተባስቦ ፋይዳ ያለው ስራ በመስራት ታፍኖ ላለው ወገናቸው ድምጽ ለመሆን ይበልጥ እንዳስወሰናቸው ለመረዳት ጭምር አስችሏል።